ያልመለሰላችሁን ጥያቄ መንግስት ያልሰጣችሁን ፍትህ መንግስት አቴንሽን ሰጥቶ ሰላም ለመስራት ያልተንቀሳቀሰው ይሄ ምን ያርጋችሁ? ሆነስሊ ምንድነው ይሄ ልጅ ለምን ከላይ ተገኘ ብላችሁ? እኔም ልክ እንደናንተ ሰው ነኝ፣ አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አብራሪያ መስጠት እፈልጋለሁ። ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬ ስለ አዶናይ አንፎሎ ዘመቻ እየተደረገበት ነው። ለምን ምን አደረገ? አዶናይ ታዋቂውን የዓለማችንን ዩቲዩበር ዲላን ፔጅን ወደ ኢትዮጵያ በመጋበዝና ሀገራችንን ለዓለም በማስተዋወቅ ትልቅ ውለታ የዋለ ወጣቱ ቲክቶከር ነው። አዶናይ በአሁኑ ሰዓት ትልቅ ተቃውሞና የአንፎሎ ዘመቻ እየደረሰበት ይገኛል። ምክንያቱም ደግሞ አሩሲ ላይ በደረሰው አሳዛኝ ክስተት ላይ ለምን ድምጽ አልሆነም በሚል ነው። አዶናይም በወቅቱ አልሰማውም። ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ ያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ዘግቼ ነው የሰማሁት፣ ማስተዋወቂያ ስራ ላይ ነበርኩኝ አለ። እኔ መልካም ሰሪ ነኝ፣ ፖለቲካ ውስጥ አልገባም እያለ ቢሆንም ከኢትዮጵያ ውጭ ያሉት መርጦ አልቃሾች አንፎሎ ዘመቻቸውን ቀጥለዋል። አዶናይ ከዚህ በፊት ልጆችን ከረዳ ዲላን ፔጅን በሚሊዮኖች የሚቆጠሩ ተከታታዮች ያሉት የዓለም አቀፍ ዜና ፈጣሪ ወደ ኢትዮጵያ መጥቶ አገሪቱን በጥሩ ጎኑ እንዲያስተዋውቅ ያደረገ። የሚያስገርመው ግን ይህ ተቃውሞና የአንፎሎ ዘመቻ በብዛት እየተመራ ያለው በሀገር ውስጥ ካለው ማህበረሰብ ሳይሆን ከኢትዮጵያ ውጪ ምቾት ላይ ቁጭ ብለው ሶሻል ሚዲያን ለፖለቲካ ፍጆታ ከሚጠቀሙ ጽንፈኞች መሆኑ ነው። በሀገር ውስጥ ያሉ ሰዎች የአዶናይን መልካም ስራዎች እንደሚያውቁ ነው። ብዙዎቹም እየመሰከሩ ነው። በተግባርም የሚታይ ነው። አዶናይ ራሱን እያሳደገ ያለ የበጎ አድራጊ የይዘት ፈጣሪ ስራ መልካምነት ስራው እኔ እንደማስበው በጎ ስራን የሚሰራ ራሱን እያሳደገ ያለ ልጅ ነው። ሁሉም ሰው በግድ ወደ ፖለቲካ አስገብቶ ካልጮክልኝ ማለት አግባብ አይደለም። የነዚህ ጽንፈኞች ፍላጎት በውጭ ዓለም ተቀምጠው በግድ በሰላም የሚኖረውን ህዝብ መሳሪያ ገዝተን አዋተን እንስጠውና እርስ በራሳችን እንድንገዳደል ነው። ግን መቼም ቢሆን አይሳካላቸውም። አዶናይም ብዙ ተከታዮች ስላሉት ወደ እነሱ እንዲገባላቸው ይፈልጋሉ። ግን እንደዚህ ልጅ አይደለም፣ መቼም አይሳካላቸውም። እስቲ የሚሉትን ጉዳቸውን አብረን እንስማ። ክላሽ ግዛላችሁ። አንደኛው ተደራጅተን ቢሆን እንደምንም ብለህ ክላሽ ግዛላችሁ። ይሄ ነው የጽንፈኞች ጉድ። ክላሽ ገዝተን አገር ቤት ያለውን ምንም የማያውቀውን ንጹህን ህዝብ እርስ በራስ እናዋጋ ይላሉ። በቲክቶክ ላይ ያለውን ጠንክሮ የሚሰራውን አገር ወዳዱ ልጅ ደግሞ አንፎሎ ዘመቻ ከፍተውበታል። መቼም አይሳካላችሁም፣ ዝም ያለው ይበለጣልና። አዶናይ እስቲ ከተናገረው አብረን እንስማ። እኔም ልክ እንደናንተ ሰው ነኝ፣ አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ፣ ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ፣ እኔ ማግዛቸው፣ እኔ ሰፖርት ማረጋቸው፣ ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም።
እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል የማረግበት ጊዜ የለኝም። ታውቁታላችሁ እኔ ሃይማኖት ውስጥ እንደማልገባ፣ ታውቁታላችሁ ፖለቲካ ውስጥ እንደማልገባ፣ እንደማልፈልግም አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው? እኔ ራሴ እዛ መሃል ላይ ካስገባው እውነት ነው በግድ ወደ ፖለቲካ አስገብቶ ካልጮክልኝ አንፎሎ እናደርጋለን ብሎ መጮ አግባብ አይደለም። አዶናይ ቅልብ ያለው ልጅ ነው። እግዚአብሔር ከቅኖች ጋር ይቆማል። ውድ ተመልካቾቼ የአዶናይን ታሪክና አሁን የገጠመው ፈተና ለብዙዎቻችን ትልቅ ማስተማሪያ ነው። እናንተስ ከዚህ ጉዳይ ምን ተማራችሁ? ኮሜንት አድርጉኝ። አመሰግናለሁ ቻናሌን ስለምትመለከቱልኝ፣ ሰብስክራይብም ስላደረጋችሁልኝ። አሁንም ቻናሌን ስትመለከቱ ሰብስክራይብ ያላደረጋችሁ ፕሊዝ ሰብስክራይብ አድርጉልኝ እላችኋለሁ። ተባረኩልኝ። ዘመናችሁ ላይ ተባረከ ይሁን። ባይ ባይ። ዓለም በሙሉ ዓለም ላይ 8 ቢሊዮን ህዝብ አለ። ዓለም ላይ ያለው 7 ቢሊዮን 999 ሚሊዮኑ ህዝብ አዶናይን ቢቃወም አዶናይ ግን ብቻውን በራሱና በአምላኩ ቢተማመን እነዛ ሰዎችን ኦቨርካም ማድረግ ይችላል። ሰው እንዴት በገዛ ሀገሩ ላይ ይመቀኛል? ሰው ሀገሩ የራሱ ሀገር ላይ መቀኛ ይሆናል? በጌታ በኢየሱስ ክርስቶስ ስም እንዴ! ለምን ታየ? ለምን ተጎበኘ? ይሄ ብልጭልጭ ነገር የሚታይ ከጥቂት ዓመታት በፊት እኮ አዲስ አበባ በጣም አስቀያሚ፣ በጣም ቆሻሻ፣ በጣም የምትሸት የምትገማ ከተማ አልነበረችም እንዴ? ትላልቅ ህንጻዎች፣ በጣም የሚያማምሩ ህንጻ በሚመስሉ ህንጻዎች ስር እንኳን ስትሄዱ ከታች ያለው ፍሳሽና ሽታ ራሱ መቼ ያሳልፈዋል እንዴ? ዛሬ እነዚህ ሰዎች አጽድተው አስተካክለው ቆንጆ ውብ አድርገው ሰጧችሁ። ከዛም ደግሞ መጥቶ ሲያስጎበኙ ብልጭልጭ ነው ምናምን ሀገር ውስጥም ውጭም ያሉ ሰዎች በጣም በገዛ ሀገሩ ላይ የሚመቀኝ ምን አይነት ህዝብ የተሰበሰበው በጌታ በኢየሱስ ስም። ዛሬ ሲሰራ ሲስተካከል ለምን ታየ ይባላል? በገዛ ሀገር ላይ አንተ በሌላ ሀገር ሄደ ፎቶ እየነሳ ምትልክልንን ወዳጄ አሁን እኛው ሀገራችን ሲሆን ምን ምቀኛ አረገ? ምን አበሳጨ?